ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮቻችን፣ በአሁኑ ሰዓት ሰበር የሆኑ መረጃዎች እየተሰሙ ይገኛሉ። በቅድሚያም አርዕስቶችን ላስደምጣችሁ። በአሁኑ ሰዓት ላይ የፋኖ አመራሮችም ከህወሓት በመጣመር ሙሉ ለሙሉ መከላከያ ሰራዊቱንም ለመደምሰስም እቅድ መንደፋቸው ተሰምቷል። በአሁኑ ሰዓት መከላከያ ሰራዊቱም ለፋኖ ተማጽኖውን እያሰማ ይገኛል። አንድ ዋና ጀነራልም ተማርኳል። የተማረከውም ጀነራል መከላከያ ሰራዊቱ ውስጥም ታላቅ የሆነ ሚና የሚጫወትም ጀነራል መሆኑ ተሰምቷል። ይህ ጀነራል ማን ነው የሚለውንም የምናስደምጣችሁ ይሆናል። ሌላኛው መረጃችን የፌዴራሉ ከፍተኛ ፍርድ ቤት የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደአ በተከሰሱበት ያለ ፍቃድም የጦር መሳሪያ ይዞ የመገኘት ወንጀል ላይ የቅጣት ውሳኔ ለመስጠት ተለዋጭ ቀጠሮ መስጠቱም ታውቋል። ችሎቱ በክሱ ላይ የቅጣት ውሳኔውን ለመስጠት ተለዋጭ ቀጠሮ የሰጠበትን ምክንያት ብዙሃኑን አስደንግጧል። ምንድነው የምክንያትም የሚለውንም በስፋት የምንዳስሰው ጉዳያችን ይሆናል። የአማራ ፋኖ ህዝባዊ ድርጅትም ሸዋ ጠቅላይ ግዛት እዝ፣ ጎጃም ጠቅላይ ግዛት እዝ፣ ወሎ ቤተ አማራ ጠቅላይ እዝ፣ ጥቂት ሻለቆችና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ በጥምረትም ከጠዋቱ 4 ሰዓት ጀምረው እያደረጉ ባለው አውደ ውጊያ የአገዛዙን ቅጥረኛ አከርካሪ እየተሰበረ ይገኛል። በዚህ ከባድ ምት የተደናገጠውም ጠላት በወሎ ቤተ አማራ ደገር ከተማ አቅራቢያ የሚገኘውንም ደንጉ ተራራ ዙሪያ ያለውን ጥብቅ ደንን በሞርተር አረር በዙ 23 እና ቢኤም አውድሞታል። በዚህም ዘርዘር ያለ ሰፋ ያለ ዘገባ ይኖረናል የምናደምጣችሁ ይሆናል። ሌላኛው ሰበር መረጃችን ዞብላምባ ክፍለ ጦር 4ኛ በረኛው ሻለቃ ራያ ቆቦ ተኩለር ዙሪያ ያለውንም የፋሽስቱ ሰራዊት አንድ ምሽግ ሙሉ በሙሉ በመደምሰስ ታላቅ ድልን ተጎናጽፏል። ዞብላምባ ክፍለ ጦር 4ኛ በረኛው ሻለቃ ከቀኑም ጀምሮ ባደረገውም ተጋድሎ ራያ ቆቦ ተኩለር ዙሪያ ካሉትም የፋሽስቱ ሰራዊት ምሽጎች አንዱ ላይም በሪያርዶ ከሚበላበት ተሰበው በመግባት ምሽጉም ሙሉ በሙሉ በመስበርና በርካታ ኃይሉን በመደምሰስ ብሎም በማቁሰል ታላቅ ድልን ተጎናጽፏል። በዚህ ግንባር ጀነራል ተማርኳል። ምን ይመስላል የሚለውንም ሰፋ ያለ ዘገባ ይዘናል የምናስደምጣችሁ ይሆናል። አብራችሁን ከቆያችሁ በሌላኛው አንገብጋቢ መረጃችን ደግሞ የምኒልክ እዝ አሃዶች በጥምረትም ዳውንትና ፀሐይ መውጫ ላይ ታላቅ ድልን ተጎናጽፏል። የምኒልክ እዝ አሃዶች በጥምረትም ዳውንትና ፀሐይ መውጫ ላይም ሙሉ ለሙሉ ብልጽግና አገዛዙ ዙፋን ጠባቂ ሰራዊት ጋር በመፋለም ታላቅ ድልን አስመዝግቧል። አድማጮች እስከ ቪዲዮ መጨረሻም አብራችሁን ከቆያችሁ አርስቱ ላይ ያስደመጥኳችሁን ጨምሮ ሌሎችንም ሰበረን ወቅታዊ መረጃዎችን የማስደምጣችሁናል። ሰብስክራይብ እንዲሁም ለብዙሃን ድምጽ እንድንሆን ያግዘን ዘንድ ቪዲዮውን በላይክ ጀምሩት። ቀጥታ ወደ ዝርዝር መረጃዎች አለፍኩኝም። መልካም ቆይታ ይሆንላችሁ። ተከታታይ 6 ወራቶች ሲሰለጥኑ የነበሩ የ64ኛ ክፍለ ጦር እግረኛ ሰራዊት በሻበል በረንታ በደማቅ ሁኔታ ተመረቁም። የአፋብሃ ምስራቅ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን የእግረኛ ሰራዊትም በሻበል በረንታ ወረዳ የደጃዝማች በላይ ዘለቀ የሽፈራው ገርባው ልጆች ለ5ኛ ዙር በደማቅ ሁኔታም አስመርቀዋል። በቴዎድሮስ እዝ 201ኛ ኮር ስር የሚገኘው የ64ኛ ክፍለ ጦር የእግረኛ ሰራዊት ለማስመረቅ በክብር የተገኙት የ64ኛ ክፍለ ጦር አመራሮች፣ የሻለቃ አመራሮችና አባላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም የአካባቢ ማህበረሰብ በተገኙበትም በሻበል በረንታ ወረዳ በደማቅ ሁኔታ ተመርቋል። የተከበራችሁ የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝም 201ኛ ኮርና 64ኛ ክፍለ ጦር አመራሮች፣ የተከበራችሁም የሻበል በረንታ ወረዳ ጊራ መንግስት አመራሮች፣ የተከበራችሁ የሻለቃ አመራሮችና አባላት፣ የተከበራችሁ ሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም በዚህ ፕሮግራም ላይ የተገኛችሁ የከተማዋ ነዋሪዎች እንዲሁም የክብር እንግዶች የአፋብሃ ምዕራብ አማራ ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር 5ኛ ዙር የእግረኛ ሰራዊት የምረቃ ፕሮግራም እንኳን በሰላም አደረሳችሁ። በምረቃ ፕሮግራሙ የተገኛችሁ የክብር እንግዶች፣ ክብራትና ክብራን እንዲሁም ተመራቂ የፋኖ አባላትና እናንተ እንዲህ የምንሰባሰበው የምንደራጀው የምንሰለጥነው ለሁላችንም የጋራ የሆነ ጉዳይ በየቤታችን ስላለን ነው። ሁላችንን እንድንደራጅና እንድንሰባሰብ ካደረጉን አንኳር ጉዳዮች ውስጥም ሰርቶ መብላትን ያስተማሩ ኢትዮጵያ ከውጭ ወራሪና ከውስጥም ሰላቶና ባንዳን በማጽዳት ሀገር የገነባው የአማራ ሕዝብን እንደ በራሱ ሀገር በራሱ ርስት ያሻቸው በሃይማኖቱም
ሲያሻቸው በአርስቱ በማንነቱ ጣልቃ እያገቡ የአማራን ሕዝብ ከ50 ዓመትና ከዛ በላይ ረፍት በመንሳት የገዛ ሀገሩ እንዳይኖር ተደርጓል። ሀገር መስራቹ ፊደል የቀረጸው የራሱ እምነት፣ የራሱ ባህልና እሴት፣ የራሱ ወግ ያለው ለበርካታ ዘመናትም ኢትዮጵያን ዳር ድንበር አስከብሮ የቆየው በአራቱም ማዕዘን ደሙን አፍስሶ አጥንቶ የከሰከሰው ታላቁ የአማራ ሕዝብ ዛሬም በገዛ ሀገሩ በገዛ ርስቱ ባይተዋር ሆኖ በጅምላ ይገደላል፣ በጅምላ ይሰደዳል፣ በጅምላ ይፈናቀላል። ሀብቱን ንብረቱን በወራሪዎች እየተወረሰ ይገኛል። ኢትዮጵያን ያሻግራሉ፣ ሀገር ይመራሉ። በኢትዮጵያ ተወዳጅ የነበሩ የአማራ ምሁራን በጅምላ በጨለማ እስር ቤት እየተሰቃዩ ይገኛል። እንደ ምሳሌ ብንጠቅስ የመንጋው መድኃኒት የፓርላማው ንጉስ አቶ ክርስቲያን ታደለ፣ አቶ ዮሐንስ ባያሌውና መምህር መስከረም አበራና ሌሎች መምህራን በጅምላ በጨለማ እስር ቤት ታስረው እየተሰቃዩ ይገኛል። አገዛዙ ስርዓት የአማራን ሕዝብ ለማጥፋት የአጭርና የረጅም ጊዜ እቅድ በማውጣት በዓለም ላይ ተደርጎ የማይታወቅ ለማየት የሚሰቀጥጡ ዘግናኝና አስነዋሪ ተግባር እየፈጸመብንና እያስፈጸመብንም ይገኛል። ይህ ሁሉን መቃወም ይጠበቅብናል። ሁላችንም በአንድነት መተባበር ይኖርብናል።